ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። በዚህ ትምህርት ላይ እህቶች በየቀኑ ሊጠቀሟቸው የሚገቡ 3 የቫይታሚን አይነቶችን እንመለከታለን። እነዚህን 3 ቫይታሚኖች ከሌሎች በተለየ መልኩ ለይተን የምናይበትን ዋነኛ ምክንያቶች አንድ ላይ እያይዤ የምነግራችሁ ነው። እነዚህን ቫይታሚኖች ብቻ ነው አንድ ሴት ማግኘት ያለባት ማለት ግን አይደለም። በይበልጥ እነዚህ ላይ አትኩሮት መስጠት ያስፈልገበትን ምክንያቶች የምንመለከት ይሆናል። በርካታ ሴቶች እነዚህን ቫይታሚኖች ለሰውነታቸው በበቂ መጠን ካለመስጠት ጋር ተያይዞ በቀላሉ በቀን ላይ ከሚከሰት የድካም ስሜት በዘለለ ማርገዝ ላለመቻልና ተመሳሳይ ለሆኑ እክሎች ሲጋለጡ በተደጋጋሚ እንመለከታለን። እባካችሁ ይህን ትምህርት ሴት ለሆነች ለምታቋት ሴት በማጋራት ሼር በማድረግ እንድትጠቀምበት እናድርግ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንዴ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። የመጀመሪያው ቫይታሚን B9 ወይም ፎሌት ተብሎ የሚጠራው ነው። ይህ በቀጥታ ከእርግዝናና ከመራቢያ አካላት ጋር የሚተሳሰር የሚገናኝ የቫይታሚን አይነት ነው። አንድ እድሜዋ የደረሰ ይህም ማለት መፀነስ የምትችልበት እድሜ ላይ የደረሰች ሴት ለሰውነቷ በየቀኑ በበቂ መጠን ልታቀብል ከሚገባው የቫይታሚን አይነቶች መካከል ቫይታሚን B9 ፎሌት አንዱ ነው። አንድ ሴት ልጅ እርግዝና ላይ ስትገባ ብቻ አይደለም ሰውነቷ በቂ ቫይታሚን B9 ፎሌት እንዲያገኝ አትኩሮት ሰጥታ ማድረግ ያለባት። እድሜዋ ለማርገዝ የሚያስችላት ሁኔታ ውስጥ ከገባችበት ጊዜያት ጀምሮ ሰውነቷ በበቂ መጠን ቫይታሚን B9 እንዲያገኝ ማድረግ አለባት። ማርገዝ የምትችልበት እድሜ ላይ ከገባችበት ጊዜ ጀምሮ ለሰውነቷ በበቂ መጠን ቫይታሚን B9ን ስታቃብል የነበረች ሴት ከሌሎች ሴቶች በጣም ዘግይታ ነው ወደ ሜኖፖዝ ወይም ማረጥ ብለን ወደምንጠራው እድሜ ክልል አንድ ሴት ልጅ ወር አበባ ማየት የምታቆምበት ማርገዝ የማትችልበት እድሜ ውስጥ የምትገባው። ለሰውነቷ በቂ ቫይታሚን B9ን ስታቀብል የኖረች ሴት ከእርግዝና ጋር ተያይዞ ለሚከሰቱ የተለያዩ ኮምፕሊኬሽኖች የመጋለጥ ዕድሏ በከፍተኛ ደረጃ የወረደ ያነሰ ነው። ከሌሎች ሴቶች በተሻለ ደረጃ ጤናማ እርግዝና ይኖራታል። በእርግጥ ሴቶች ሲያረግዙ ለሰውነታቸው የሚያቀብሉት የቫይታሚን B9 የፎሌት መጠን ከፍ ይላል። ለአብነት ያክል አንድ ሴት ልጅ በተለይ ደግሞ ለማርገዝ ብቁ የምትሆንበት እድሜ ላይ የገባች ሴት ልጅ ለሰውነቷ በየቀኑ 400 ማይክሮግራም ቫይታሚን B9ን ማቀበል አለባት። በተቃራኒው እርጉዝ የሆነች ሴት ለሰውነቷ 600 ማይክሮግራም ቫይታሚን B9 ወይም ፎሌት ተብሎ የሚጠራውን ቫይታሚን ለሰውነቷ ማቀበል አለባት። እነዚህን ቫይታሚኖች በከፍተኛ ደረጃ የያዙ ምግብ አይነቶችን እንጠቅስላችሁ ይሆናል። እነዚህ ምግቦች አዘውትሮ መመገብ አስፈላጊ ነው። ቫይታሚን B9 ከእርግዝና አንጻር ብቻ አይደለም ለሴቶች ጥቅምን የሚሰጠው። ሌላኛው ቫይታሚን B9 ከቫይታሚን B12 ጋር በመተባበር የአንጎላችንን ጤንነት ይጠብቃል፣ ያሻሽላል። ቫይታሚን B9ን በበቂ መጠን ለሰውነታችን ለማቀበል የሚከተሉትን ምግቦች አዘውትሮ መመገብ አስፈላጊ ነው። አንደኛ፣ እንደ አጠቃላይ አረንጓዴ ቅጠላቅጠሎች፣ የአበሻ ጎመንና ተመሳሳይ ቅጠሎች በውስጣቸው ቫይታሚን B9ን ይዘዋል። የአበሻ ጎመንን ማታገኙ ሰዎች ስፒናችና ኬልም በውስጣቸው ቫይታሚን B9ን ይዘዋል። ሌላው አስፓራገስ ወይም በአማርኛው ሶሪት፣ አንዳንድ ቦታ ደግሞ በግዶኒስ ተብሎ የሚጠራው እጽዋትን በውስጡ ቫይታሚን B9ን ይዘዋል። ከጥራጥሬና ከእህል አይነቶች ደግሞ ዱቤ፣ ሽምብራ፣ ምስር፣ እንደ አጠቃላይ ቀይ ምስር፣ ድፍን ምስር፣ ለውዝ፣ ከለውዝ አይነቶች ደግሞ አልመንድ፣ ኦቾሎኒና ዋልነት ተብለው የሚጠሩ በውስጣቸው ቫይታሚን B9ን ይዘዋል። ከነዚህ በተጨማሪ እንቁላል፣ የዶሮ፣ የበግና የበሬ ጉበት እንዲሁም አቮካዶ በውስጣቸው በቂ የሆነ ቫይታሚን B9 ፎሌትን ይዘዋል። እነዚህ ምግቦች በመመገብ ለሰውነታችሁ በበቂ መጠን ቫይታሚን B9ን ፎሌትን ማቀበል ትችላላችሁ። ሁለተኛው አስፈላጊ ሚኒራል አይረን ነው። በይበልጥ ሴቶች በቀን ውስጥ ለሰውነታቸው በቂ አይረን ማቀበል አለባቸው። ለዚህ ዋነኛ ምክንያቱ ወሩን እየጠበቀ የሚከሰት ወር አበባ አለ።
በወር አበባ ወቅት የሚኖር የደም መፍሰስ አያይዞ ለአይረን እጥረት ሊያጋለጥ ይችላል። በይበልጥ ደግሞ ከፍተኛ የሆነ የደም መፍሰስ ካለና በየቀኑ ለሰውነቷ በቂ አይረን ከምግብ የማታቀብል ከሆነ ከአይረን እጥረት ጋር ተያይዞ ለሚከሰት ለቀይ ደም ሕዋስ ወይም ሴሎች ምርት እጥረት ልትጋለጥ ትችላለች። በቂ የሆነ የኦክሲጅን መዘዋወር ወደ አንጎላችን ጨምሮ ወደ ተለያዩ ሰውነት ክፍሎቻችን እንዲሰራጭ አይረን አስፈላጊ ነው። ሰውነታችን አይረኑን በመጠቀም ሂሞግሎቢን ተብሎ የሚጠራውን ፕሮቲን ያመርታል። በደማችን ውስጥ ኦክሲጅንን ተሸክሞ ወደ ተለያዩ ሰውነት ክፍሎቻችን የሚያሰራጭ የፕሮቲን አይነት ነው። ከአይረን እጥረት ጋር ተያይዞ እህቶች ላይ ከሚታዩ ምልክቶች መካከል ዋነኞቹ ፀጉር መሳሳት፣ መነቃቀልና ከፍተኛ ድካም በዋነኝነት ይጠቀሳሉ። አንድ ሴት ልጅ በቀን ውስጥ ለሰውነቷ በአማካኝ 15 ሚሊግራም አይረንን ማቀበል አለባት። እርጉዝ ከሆነች ደግሞ በአማካኝ 27 ሚሊግራም አይረንን ለሰውነቷ ማቀበል አለባት። በውስጣቸው በከፍተኛ መጠን አይረን ከያዙ ምግቦች መካከል እንቁላል፣ የአሳ ስጋ፣ ምስር፣ ከምስር አይነት ቀይ ምስር፣ ድፍን ምስር፣ በስፒናች፣ በግዶኒስ ወይም አስፓራገስ ብለን የጠራ ነው። አንዳንድ ቦታ ሶሪት ተብሎ የሚጠራው የበሬና የበግ ጉበት፣ ቀይ ስር፣ የጤፍ እንጀራ፣ ብሮኮሊ፣ ለውዝ፣ ከለውዝ አይነት በይበልጥ አልመንድ፣ ዋልነትና ኦቾሎኒ በውስጣቸው የያዙት መጠን ቢለያይም አይረን ይዘዋል። ቀይ ስጋ፣ እነዚህ በውስጣቸው ከፍተኛ የሆነ የአይረን ክምችት አላቸው። ሶስተኛውና የመጨረሻው ቫይታሚን ዲ ነው። ቫይታሚን ዲ በሽታ የመከላከል አቅምን ከማጠንከር ጀምሮ ለወር አበባ መዛባት የመጋለጥ እድልን በከፍተኛ ደረጃ ያስቀራል። ከወር አበባ መዛባት ጋር ተያይዞ ለሚከሰት ከፍተኛ ለሆነ የደም መፍሰስ ህመምና ለስሜት መለዋወጥ የመጋለጥ እድልን በላቀ ደረጃ ያስቀራል፣ ይከላከላል። በይበልጥ ደግሞ ቫይታሚን ዲ እህቶች ላይ የሆርሞን መዛባት እንዳይከሰትም በብቃት ይከላከላል። ሰውነቷ በበቂ መጠን ቫይታሚን ዲ ስታቀብል የነበረች ሴት ወደ ሜኖፖዝ ስትገባ ወር አበባ ማየት ወደምታቆምበት ማርገዝ ወደማትችልበት እድሜ ክልሉ ስትገባ ተያይዞ ከሚከሰት የኤስትሮጅን ሆርሞን መመንጨት ወይም መጠን ከመቀነስ ጋር ተያይዞ ሊከሰት ለሚችል ለአጥንት መሳሳትና ለጉልበት ህመም የመጋለጥ እድሏን በከፍተኛ ደረጃ ትቀንሳለች። በተደጋጋሚ ከአጥንት ጋር ተያይዞ ለሚታዩ ህመሞችና ተመሳሳይ እክሎች የምትጋለጡ እህቶች ሰውነታችሁ በበቂ መጠን ቫይታሚን ዲን እንዲያገኝ ማድረግ አለባችሁ። የአይነት ህመም በይበልጥ ዳሌ አካባቢ ያለ አጥንትና እዛ አካባቢ የሚታይ ህመምና መወጋጋት ሲሰማችሁ እንዲህ አይነት ሁኔታዎች በዋነኝነት ከቫይታሚን ዲ እጥረት ጋር የመያያዝ እድላቸው ከፍተኛና የላቀ ነው። ውስጣቸው በበቂ መጠን ቫይታሚን ዲን ከያዙ ምግቦች መካከል የአሳ ስጋ፣ የእንቁላል አስኳል፣ የበግ የበሬ ጉበት፣ እንጉዳይ፣ ወተት፣ የአሳ ዘይት በይበልጥ ደግሞ ኮድ ሊቨር ተብሎ የሚጠራው የአሳ ዘይት በውስጡ ከፍ ያለ የቫይታሚን ዲ ይሰጣሉ። ይህን አይነት የአሳ ዘይት ማታገኙ ሰዎች ኖርማል ፊሽ ኦይል መጠቀም ትችላላችሁ። አንድ የሾርባ ማንኪያ በቀን ከተጠቀማችሁ በቂ ነው። እነዚህ ምግቦች አዘውትሮ መመገብ ያስፈልጋል። ከላይ ጠቀስኳቸው ቫይታሚኖችና ሚነራሎች ለእህቶች እጅግ ጠቃሚና አስፈላጊ የሆኑ የቫይታሚን የሚነራል አይነቶች ናቸው። እነዚህ ለሰውነታችሁ በቂ መጠን በማቀበል ጤናችሁን መጠበቅ ማሻሻል ትችላላችሁ። በዛሬ ትምህርታችን ላይ ጠቃሚ መረጃዎችን እንዳገኛችሁበት ተስፋ አድርጋለሁ።